በአውሮፓ ምድር ላይ ሴቶች እንደ ዕቃ ለገበያ የሚቀርቡበት እና በገንዘብ የሚሸጡበት ቦታ አለ ቢሏችሁ ታምናላችሁ? ብዙዎቹ በቲክቶክ እና በዩቲዩብ በተለያየ ፕላትፎርም ላይ የሙሽሮቹ ገበያ በሚል የቪዲዮ ርዕስ ወይ ታይትል ለሽያጭ ሲቀርቡ የሚያሳይ ምስል ኦር ቪዲዮ አይታችሁ ሊሆን ይችላል። ግን እውነቱ ምንድነው? ሴቶቹ የእውነት ይሸጣሉ ወይስ ተገደው ነው? ስለዚህ አስገራሚና አስደማሚ ታሪክ በግልጽና በዝርዝር እናያለን። ለብዙዎቹ የሚገርምና እንግዳ ድርጊት የሚካሄደው በቡልጋሪያ ውስጥ ስታራዛጋራ በተባለ ቦታ ነው። ድርጊቱን የሚፈጽሙት ደግሞ ላይ ጂጂ የተባሉ የሮማውያን ወይ የጂሲ ማህበረሰብ ናቸው። እነዚህ ማህበረሰብ በቡልጋሪያ ውስጥ ሆነው እና በጣም ጥቂትና ራሳቸውን ከህዝቡ አግልለው በጣም ወግ አጥባቂ የሆኑ ማህበረሰብ ናቸው። እነዚህ ሰዎች ዋነኛ ስራቸው ደግሞ የመዳብ ስራ ነው። መዳብ ስራ ምንድነው ካላችሁን ቤታችን ላይ በሚገኘው ኤሌክትሪክ ውስጥ ላይ በሚገኘው ቀይ ሽቦ እሱን በማምረት ይታወቃሉ። ስለ ሽያጭና ስለ ሀገሪቱ በትንሽም ቢሆን አውቀናል። አሁን ወደ ዋና ነጥባችን እንለፍ። ሚዲያ ላይ ገበያ ተብሎ ቢቀርብም ለካላጂዎች ግን ይሄ የመገናኛ ቀን ሲሉ ይጠሩታል። ይህ በአመት 4 ጊዜ የሚካሄድ ትልቅ የሃይማኖታዊ በዓል ነው። ወይ ለምንድን ነው ገበያ የመሰለው ካላችሁ ወጣቶች የትዳር አጋራቸውን እንዲፈልጉ ቤተሰቦቻቸው ይፈቅዱላቸዋል። አስቡት፣ በዚህ አንድ ቀን ውስጥ የትዳር አጋራችሁን ፈልጉ ስትባሉ ማህበረሰቦቹ በጣም ጥብቅና ወግ አጥባቂ ከመሆናቸው የተነሳ ማለት ነው ሴት ልጃቸውን ከዚህ ቀን በስተቀር ከወንድ ጋር እንዲገናኙ አይፈቅድላቸው። እናም በዚች አንድ ቀን ሴቶች በጣም ይዘጋጃሉ፣ ሜካፓቸውን ያደርጋሉ፣ አሪፍ ልብስ ያደርጋሉ፣ በደንብና በስርዓት ይዘጋጃሉ። እንዲሁም በተመሳሳይ ወንዶችም አሪፍ በሚባል ደረጃ ይዘጋጃሉ። ማለትም እንደ ዘመናዊ ልክ እንደ ስፒድ ዴት እንደማለት ነው። ይዝናናሉ፣ ይጨፍራሉ፣ ይጫወታሉ። አሁን ወደ ዋና ነጥባችን እንለፍ። ወጣቶች ተዋውቀዋል፣ ተዝናንተዋል፣ እያወሩ ነው። ግን ዋና ጥያቄያችን ገንዘብ ይከፈላል ወይ? አዎ ይከፈላል ገንዘብ። ነገር ግን ይሄ ሽያጭ ሳይሆን ባህላዊ ጥሎሽ ነው። ማለትም ብራይድ ፕራይስ ነው። ብራይድ ፕራይስ ማለት በቀላል አማርኛ ሳስረዳችሁ ከወንዱ ሙሽራው ቤተሰብ ለሴቷ ሙሽሪት ቤተሰብ የሚያስረክቡት ክፍያ ማለት ነው። አንድ ወንድ የሚወዳትን ሴት ካገኘ በኋላ ለሴቲቷ ቤተሰብ ገንዘብ ይከፍላል። የሚከፍለውም ገንዘብ $2000 እስከ $6000 እና $7000 ድረስ ይደርሳል። ለምን መክፈል ያስፈለገ ካላችሁ ማህበረሰቡ እንደሚሉት ሴቷ ቤተሰቧን ጥላ ወደ ባሏ ቤት ስለምትሄድ ለቤተሰቦቿ እንደ ካሳ ነው። በዛውም ለወጣቶቹ አዲስ ህይወት ይሉታል። ግራ ነው የሚገባው። በሀገራችን ኢትዮጵያ ውስጥ አንዲት ልጅ ስትሞሸር ከቤተሰቦቿ ድጋፍ ይሰጣታል። እነዚህ ግን ከልጆቹ ይቀበላሉ። በጣም ይገርማል። ከኢትዮጵያ ባህል ላይ በፍጹም አይገናኝም እዚህ ሀገር ላይ ማለት ነው። ሌላው ትልቁ ጉዳይ ደግሞ ድንግልና ነው። ማህበረሰቡ ውስጥ ለድንግልና የሚሰጠው ዋጋ እጅግ ከፍተኛ ነው። አንዲት ሴት ድንግል ካልሆነች ገበያው ላይ የመሳተፍ ቻንሷን ተውቱና ለቤተሰቦቿ በጣም ትልቅ በሚባል ደረጃ ውርደት ይደርሳቸዋል። በጣም አስቀያሚ ውርደት። በዚህ ማህበረሰብ ውስጥ ሴቷ የግድ ድንግል መሆን አለባት ማለት ነው። እሺ ግን ይሄ ነገር ኢንተርኔቱ ላይ እንደሚባለው ሽያጭ ወይስ ባህል ነው የሚለውን ስናይ ደግሞ ለብዙ ሀገራት ለብዙ ሰዎች ሽያጭ ቢመስልም ነገር ግን ይሄ ለካላጂዎች ግን ማንነታቸውን ባህላቸውን ጠብቀውና አስጠብቀው የሚቆዩበት መንገድ ነው እና ቲክቶክ እና ሌላ ፕላትፎርም ላይ እንደሚታዩት ሴቶች እንደ ዕቃ ለገበያ ይቀርባሉ ሳይሆን ባህልና ደንባቸው ነው። ነገር ግን ሰዎች ይሄ ነገር አሁን እየጠፋ ነው። እንደምታውቁት ቴክኖሎጂው በጣም ተስፋፍቷል። ሰዎቹ በኢንተርኔት እየተዋወቁ ነው። በፌስቡክ እና በተለያየ ቲክቶክ፣ ዩቲዩብ በተለያየ ሶሻል ሚዲያ ላይ እየተዋወቁ ነው እና ማህበረሰቡ ትምህርት እየገዛው ነው። እዚህ ማህበረሰብ ውስጥ ትምህርት ተስፋፍቷል። ግን ደግሞ ዘመናዊ ዓለም ተፈጥሮ ተጽዕኖ እየጠፋ ያለ የጂሲዎቹ ባህል ነው እና ቤተሰብ ስለዚህ ባህል ምን ትላላችሁ? ሐሳብ ስቴታችሁን ኮሜንት ላይ አቤለኝ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምመጣ see you